ሰላም እንዴት ናችሁ ውዶቼ? ሰላማችሁ ብዝት ይበልልኝ። ዛሬ የማርክ ጓደኛ ቸኮሌቷ ላይ ቤዛ ላይ ነው ዛሬ የምጨፍረው። እኔ እኮ ግረም የምትሉኝ ሴቶች ማለት ነው። ሴቶች ስል ሁሉንም ማጠቃለል አይደለም። ቤዛን ብቻ ወክዬ ልናገር። ከማርክ ጋራ ቪዲዮ ስትሰሪ ማርኬ ወድሻለሁ ሲልሽ የኔ ቆንጆ ሲልሽ ሲያቆለጳጵጥሽ ስጦታ ሲሰጥሽ ምን መስሎ ታይቶሽ ነው? ወንድ ልጅ እኮ ልቡ ስስ ነው። እንኳን ስቀሽለት ኮስተርም ብለሽ አፈቀርኩሽ ሊልሽ ይችላል። የኔ ቆንጆ እያለ የኔ ማር እያልሹ ቤቱ እየሄድሽ ቡና እያፈላሽ እያጫጫሽ ቤቱን ቡና ስታፈይ እኮ እቺ ልጅ የኔ ሚስት ብትሆን ብሎ እኮ ይመኝሻል። ልቡ ይመኛል። ሚስቱ እንድትሆኝ ይፈልጋል። ታዲያ ዛሬ የፍቅር ጥያቄ ሲያቀርብልሽ እንቧ ከረለይ ብለሽ ብን ብለሽ ጠፋሽ። ማርኬንም አጠፋሹ። አሁን ማርክ አንድ ነገር ቢሆን ቤዛ ባንቺ ነው የምናዝነው። እኔ እንደዚህ ከዩቱበሮች ጋር የምትሰሩ ሴቶች ማለት ነው የኔ ቆንጆ ሲልሽ ወንድ ልጅ ይሄ ልጅ የሆነ ነገር ውስጥ ሊገባ ይችላል። ፍላጎት ከሌለሽ አይ ስራችን ስራ ነው እንደዚህ ነገር ውስጥ እንዳገባ አደራ ብለሽ አትጠነቅቂ። መጀመሪያ አብረሽ ትገለፍጭለሽ፣ ትስቂያለሽ፣ ስጦታ ትቀበይዋለሽ፣ ልብ ቅርስ ትቀበይዋለሽ፣ ይስምሻል። ከዛ በኋላስ የፍቅር ጥያቄ ሲቀርብልሽ እኔ ያሰከችው አይደለሁም እንደ ምንድነው እንደ አውሎ ነፋስ እንደ ቢራቢሮ ብን እያሸጠፊያለሽ ልቡን ስብራርክሽ። ማርክ ስንት ጊዜ ነው የሚሰበረው ልቡ? ስንት ጊዜ ተሰበረ የማርክ ልብ? የእውነት ያሳፍራል። ይሄ እኔ እኮ ሴቶቹ ግርም ነው ቢሉ ይላፋሉ፣ አፕል ይበላሉ፣ ጁስ ባንድ መጠጫ ይጠጣሉ። በቃ ሰማይ ላይ እንውጣ ጨረቃ ላይ እንቀመጥ ይላሉ። ከዛስ የፍቅር ጥያቄ ሲመጣላት እኔ ለዚህ ዝግጁ አይደለሁም፣ እኔ ብዙ ነገር ነበረብኝ። ተቀበጣጥርና ልቡን ሰብራት ሄዳለች። ቤዛ እንደነኛ አይነት ሴቶች የእውነቴን ነው የምነግራችሁ፣ ብርና ጥቅም ብቻ ነው የሚፈልጉት። ብርና ጥቅም ብቻ። በቃ ስጦታ መቀበል፣ ከዛም ጋራ መስራት ነው የሚፈልጉት። ምን አይነት ነገር ነው? ይሄው ማርክ ከዛ ጀምሮ ጠፋ። ቤዛ አሁን አንቺ ነፍስሽ ይማራል። ምን መስሎ ነው የታየሽ? ቤቱ ገብተሽ ቡና ስታፈይ ሲስምሽ፣ ስምሽን ሲያቆለባብጥ የኔ ቆንጆ ሲልሽ ምን መስሎ ታይቶሽ ነው? ወንድምሽ መስሎ ነው እንዴ ታየሽ? እስኪ ንገሪኝ፣ ወንድምሽ መስሎ ነው የታየሽ? ዛሬ የፍቅር ጥያቄ ሲያቀርብልሽ የወደፊት የትዳር አጋሪ ትሆኛለሽ ብሎ እንደው ዘፍ ሲል ፊትሽ ምን መስሎ ታይቶሽ ነው? ዛሬ እኔ ለዚህ ዝግጁ አይደለሁም ብለሽ እንደ ቫይብሬተር ተንቀጥቅጠሽ ድራሽ ጠፋ። እሱንም አጠፋሹ። መልሺ፣ ማርክን ወደ ሚዲያ መልሺ። ነግሬሻለሁ። ይሄን ለቤዛ ነው የምታደርሱልኝ። ሩትዬ ደግሞ አንድ መልእክት ጠብላልክ። ሩትዬ የአብርሽ ፍቅረኛሞች እንዳለ ሲመጡ ቤትሽና በርሽን እየከፈትሽ አታስገቢ። የሆነ ነገር ቢያነጉሽስ ቢያሳብዱሽስ ያምሻል? ትምጣያሽ በርሽን እየከፈሽ የምታስገቢው አንቺ ደግሞ የማትረቢ